ላሽ አይቀርብም እንዴ አለቀሰኩ የሆነ ይራመድ እንቺ ደግሞ አረግጄሽ ሱስ እያለ ያጨሳል ማ የቻይና ቪዛ ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሴሌም ነው። ሳምንቱን ሶሻል ሚዲያ ላይ ሲያጨናንቁ የነበሩትን የተመረጡ ቪዲዮዎች ይዤላችሁ መጥቻለሁ። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ አለ ወይስ አታረግ ነው ጥያቄው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እና ደግሞ ላይክን በማድረግ ማህበራዊ ግዴታችሁን ብትወጡ ደስ ይለናል። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል ትችላላችሁ? ምን ያህል ታጠቡ? እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ሀብታም ነበር የምንሆነው። የምር በደንብ እንዴ ዘከር እኔ ባትተማመንብሃለሁ። አሁን ባለው ወቅት ያቋም ራሱ እኮ 6 ሚሊዮን ምን አንታሽን ነው። እንቺ ደግሞ አረግጄሽ እኔ ነኝ ስለቆነ እምነት በእናንተ ጥለናል እንግዲህ አይዟችሁ አለመኝ ነገር ምንድን ነው እውነታውን ነው አራጨ ውሸት አልፈጠርኩም እንዴ? ምንም ችግር የለ እኔ ደስ ነው የሚሉኝ ነገር ለነገሩ እኔም ቢሆን አልታጠብም፣ ግን ደግሞ ሽልማት ካለው ብቻ ነው። ቦይፍሬንዴ ከተጨቃጨቅን 1 ሳምንት ሆኖናል እና ሰለብሬት ማድረግም ስለፈለኩኝ ለኔና ለቦይፍሬንዴ ኬክ አሰርቻለሁ ማለት ነው። ታዲያ ስለዚህ አብረን እንቀምሳታለን ማለት ነው። ካሜራ ነው ምንድነው ማለት እስከማጎርስ እንኳን መጠበቅ አቅቶና እዚሁ ጀምሩ እኔና ታጎርሰኝ ምንድነው ጀመረኝ እንደው ነገር ካንተ ጋር ማለት ነው የኔና አንተ ነገር ማውቃት አለበት። እንለያይ ሜካፕ እና እሺ ይቅርታ እንዲህ ካሜራ ፊት የምትገላለጡ ሰዎች ከካሜራ ፊትና ከካሜራ ጀርባ ለእናንተ ነው። ሱስ እያለ ያጨሳል ማ እኔ አላጨስም የምር ሱስ እያለ ያጨሳል። አባት ቆይ ከጮቲ ኩፊ ነበር የምመጣውና ይሄንን ምግብ በ3 ጉርሻ ለሚጨርሰው 400 ብር ሸልማል። ልጁ ናችሁ 4 ሻማ አረ ትዝብ ሶስተኛው ነው። ጭራሽ አይቀርብም እንዴ? አለቀሰኩ። ልማቱ ግን ከ400 ብር ወደ 200 ብር ወርዷል።
አራራትን ብሸልመው በስመ አብ ኧረ ትችላለህ። ይበላል እንደዚህ ምግቡ ግን አሪፍ ነው። ተመችቶሃል? ጉርሻ የሚያበደ ነው። ጂም ያስቀናል እናትዬ። ምን እሺ ጨዋታውን እያጫወተችው እንዳይሆን ለዚህ ጋሪ አህያ እንፈልጋለን እና የምታውቁት አህያ ካለ ለኛ አሳውቁን። አረ ምርጥ ጎበዝ አህያ ነው ያውቃለሁ። አህያ ካላችሁ አሳውቁን። እኛ እዚህ ስራ አቁመን ያለ ነው። ስለዚህ አሳውቁን አህያ ካላችሁ። አብሶ ሲጎትት ጎበዝ ነው። ተበላሽ ጎሽ እንደውም ጣልልኝ ቆሻሻ ይሄድ አትመለስ። ምን ታረጋለህ? ታዲያ በቃ the next day ወደ ስራ ይሉታል። ችግር እየተወጣ ነው እንዴ? መጣች ቆሻሻ ነው ጣል ከተነቀ ይቀራል። አምልጫለሁ ይላል ሲዶ። የምን ውድድር ነው? ውድድር በነፃ ላይ ያለ ባለውኝ ማለት ነው። በነፃ አረ ማለት ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለሁኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ብትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናልሽ። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ። አንተን እኮ ነው የምልህ ደደብ ነህ እንደ ዝም ብለህ አታፍጥ። መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቀር። አንተ አላበዛውም እንዴ? ወደ ሳይሆን በግድ ትደባደባታለህ። ፖሊስም ቢሆን አስይዛችሁ አስመጥተና አደባድቡልን። ወንድ ልጅ ልቡ ተጨነቀ። በቃ ወይ አስምሉና ተሙት አልችልም ብሎ ወይ ማለትና ከተፋት ጌች። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ያለ ወይስ አታረግ ነው ጥያቄው። በጣም ለማከብረው ለማደንቀው የሙያ አባቴ ለምለው ወደዚህ ሙያ እሱን አይቼ ነው የገባሁትና ለጩባው ነው። ጩቢቲ አይ ጩቢቲ ኧረ በለው ይጨንቃል። አንድ ግቤቼ ባለ ብዙ ቤት የአመት አስቤዛ በሶስት ቀን በልተሽ የአባታት ውርስት ያንድ ከበርቴ ነው። ይመስል ነበረ ንብ ያለበት ቀፎ ቀፎ። የአንተ ድምፅና የጩቢቲ ማለት ነው ምንም ያቃጥላል። እችላለሁ እኔ ሁሌም እችላለሁ እኔ
ጀለስ እጁን ተሰብሮ ሲመጣ ደስተኛ የሆነ ያጫውቴ እዚቹ ፉጌ እንደዚህ ጀመረን እናንተ ማለት ነው። ምን ልትሆን ደስተኛ የሆነ ይራመድ እንደዚህ ነው የተነጋገርነው። ማትረባ እኔ ራሴን ስልክ መጠቀም አልችልም። ራሴ ስክሮል እያደረኩ ማየት አልችልም። አረ ይሄ ልጅ ምንድነው ብቻዬን ሲውል አልገባም ነው እንዴ? ኧረ አስጨነቀን እኮ። ውይ ወንድ አይደለ እንዴት 2 ወር ሙሉ ይታገሰኛል? የኔ ቆንጆ 22 አመት ጠብቋል አንድ ዋንጫ ለማንሳት። ስለዚህ አንቺን ያልታገሰሽ ስላልፈለገሽ ነው እንጂ ስላልቻለ አይደለም። ራስሽን ውደጂ፣ ምረጪ፣ ራስሽ ላይ ኢንቨስት አድርጊ። ያው 2 ወር መጠበቁ ከብዶት ሳይሆን ስላልፈለገ ነው። ስላልፈለግን ነው። አንደኛ የወንዶች ጉዳይ የሚቆራበት ምርጥ አባላቸው ጀለስ ስራ ባገኘ በመጀመሪያው ቀን ዛሬ ማታ ኳስ እንዴት ነው እናታችሁ? በጣም ያበደ እኮ ነው። ሙኒክ ነው አይታችሁታል? ኧረ በለ ዛሬ ሌለ ነው። በቃ እናንተ ድንጋይ ላይ መቀመጥ ሆነ ስራችሁ አሉ። እንደዚህ አይነት ልጆች እናቴ ድንጋይ ላይ ተቀመጡን ተናገር። እኔ ምን አገባኝ? የራሴ ወንበር እኮ ነው የተቀመጠው። አንቺ ድንጋይ ላይ መቀመጥ ምናምን አይመችሽም። በቃ የራስሽን ወንበር ይዘሽ ደቅ ነው ይመች። ብዙ የግንባታ ባለሙያዎች ብሎኬትን በተሳሳተ መንገድ ነው ሲስተም የሚያደርጉት። በዚህ ቪዲዮ ላይ ማንኛውም ቦታ ሆናችሁ የብሎኬትን ኳሊቲ ልትለዩባቸው የምትችሉ 3 መንገዶች ብቻ ያደረጋችሁ ነው። የመጀመሪያው ድምጹን በመስማት ኳሊቲ ብሎኬት ከሆነ እንደዚህ አይነት ድምጽ፣ ኳሊቲ ያልሆነ ብሎኬት ከሆነ ደግሞ እንደዚህ አይነት ድምጽ። እና ሴቱ ኳሊቲ ያልሆነ ብሎኬት እየቀጠቀጠ ነው ጠንካራ ነኝ የሚለው። ለጥቂት ወርቃ ነበር እኮ ሄደች። አርሰናል ቤት ዋንጫ ልክ እንዳልኩል መጠጥ ነው ከ21 ዓመት በታች የተከለከለ። በ22ኛ ዓመታቸው ነው የሚጠጡት ማለት ቆይ አሁን ዋንጫ በላና 21 ዓመት ይጠብቃል እያልከን ነው? ኧረ አይሆንም፣ በፍጹም ይድረስ ለነዛ ይላል። ወዲት ይሄን የሳሙሳ ማውጫ የመሰለ ጫማ ለብሰ ሄደ። ልበላ ነበር ይደበራል ደግሞ የግሩክ አይሌባ ሰላምታ ሰተንም ወደ እንስሳ ጋር ተመሳሰለብኝ። ጀብነ እንደ ያማን እናንተ ፍረዱ። እኔ ምንም አይደለም። እቺን ኮንፈረንስ ነክሶ ምንም ነገር የማይሰማኝ አሪ ይሰማል፣ ያማል፣ ስታስጠላ ሙድ ያዘችብን ማለት ነው። ይመች በኤአይ የተሰራ ነው። አፋር መለጠው እኮ የምር ሴት አስመሰሉ። ናቲ ይችላል። ማን አንዴ ውረጅ፣ ፈልጌሽ ነው። ምንድነው? ና አንዴ ፈልጌ ነው። ና መጣው የሆነ ቦታ እንሂድ ሊለው እንዳይሆን ምንድነው? አይደርስም እንዴ? አንዱ ለመቶ አያቃጥልም?
ከዛ ደረጃ ሊያስማሩ ይሰራው እንደፈለገ በጣም ነው መስኮር ያምር ስለብሪቲኪ ለማለት አንደኛ ብድር በምድር ይሉታል ይሄ ነው ግማሽ ፊቱ የሚታየው ግለሰብ ማን ነው? እኔ ሃይማኖት ዘፈን አይፈቅድምና ዘፋኝ ምናምን አላውቅም። ዘፈን ምናምን ሃይማኖታችን አይፈቅድም። እስልምና ግማሽ ፊቱ ነው የሚታየው ዘፋኝ መሆኑን እንዴት አወቁ? መስቀለኛ ጥያቄ። እናንተ ዓለማዊ ውስጥ ስላላችሁ ብዙ ጊዜ ዘፋኝ ነው የምትጠይቁት። አዲስ ምናገር ሰው ጠይቃችሁ ታውቃላችሁ? አታውቁም። እዛ ብዬ ነው እንጂ እኔ ዘፋኝ አላውቅም። ለማንኛውም ይሄንን ጥያቄ መልሰው ቢሆን ኖሮ የ200 ብር ተሸላሚ ሆኖ ነበረ። አመሰግናለሁ። ኢትዮጵያ ድንቴን ያስረፍ ዘመዴ ነው አውቀዋለሁ። ዘመዴ ነው አውቀዋለሁ። ብራዘር በቃ እንትን ሽንት ቤት ልሄድ ነው። መልሰው እንትን ሽንት ቤት ልሄድ ነው ብራዘር። በቃ ሽንት ቤት ልሄድ ነው። እሱን ሰፖርት ለማድረግ ብዬ ነው እንጂ ሽንት ቤት ነበር። እሺ እሱ ሰፖርት ለማድረግ ብዬ ነው። ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት እሺ። በቃ አብዛው ይመጣም። እሺ ቼኪኔ 3 ሰዓት ፋይናሊ ኦቢ በሰበኪ ፕሮማክስ አሁን ባለፈው 390 ነው ምናምን የገዛው ብረ ከዘጠና ባስ ሊዘጋብኝ ስለሆነ ልሄድ ነው። እስኪ እንዳይደብራችሁ ደውሉልኝ ኤኒቲንግ ካለሽ። የቻይና ቪዛ ልክ በቃ ቻው። እሺ መጨረሻ ላይ አይታችሁታል ማይኩን ተጋርጎ ሰላም ታሰተንም በኢየሱስ ስም ተጫወተበት እኮ። ኧረ ኮመንቱን እናንብበው። የመጀመሪያ ስራ ይሻላል ቀለም ቀቢነት። ኧረ ሰው ያለቅጣል። ማን ትችላለህ? በጣም ፖዚቲቭ ኮመንት እንዳትሰማ። የፀጉር ሊስትሮ አለ እንዴ? ይሄው አየን እኮ። ይሄን አካውንት ፎሎ አድርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም።